ከ50 ሚሊዮን ናይራ በላይ የተሰበሰበለት ሕፃን። በእርግጠኝነት የዚህ ልጅ ፎቶ ከዚህ በፊት አይታችሁታል። አልበርት ይባላል እና በዚህ የሰከንዶች ቪዲዮ ላይ እናቱ ፕላምፕሌት ስትሰጠው ላለመብላት ብሎ ሲያለቅስ፣ በዛው ቅጽበት ደግሞ ምግቡን እንዲበላ አያቱ በዜማ ስታባብለው ማልቀሱን አቆሞ ሲስቅ ይታያል። የዚህ ጋናዊ ታዳጊ የአልበርት ቪዲዮና ፎቶ በፌስቡክ እና ኢንስታግራም ላይ የተለያየ ሚም እየተሰራበት ታዋቂ ከመሆኑም በተጨማሪ ለብዙ ሰዎች የገቢ ምንጭ ሆኖ ቆይቷል። በተለይ ቪዲዮ ለመጀመሪያ በተለቀቀበት የቲክቶክ አካውንት ከ370 ሚሊዮን በላይ ሰዎች የተመለከቱ ሲሆን ከዛም በኋላ በሚሊዮን የሚቆጠሩ ሰዎች ሚም ሰርተውበታል። በዓለም ዙሪያ ያሉ በመቶ ሚሊዮን የሚቆጠሩ ሰዎች አይተውታል። አስገራሚው ነገር የዚህ ልጅ ቪዲዮ በቲክቶክ የተለቀቀበት መንገድ ራሱ አስገራሚ ነበር። ይህ ቪዲዮ ለመጀመሪያ ጊዜ ፖስት ያደረገው ሰው ቪዲዮውን ያገኘው ከሰው ላይ በገዛው ስልክ ውስጥ ነበር። በኋላም እንደታወቀው ይህንን ቪዲዮ የቀረጸው ታዳጊ ልጅ አጎት ሲሆን ስልኩን በሸጠበት ወቅት ቪዲዮ ባለመደለቱ ይህን ያገኘው ሰው ይህን ያህል ቫይራል ይሆናል ብሎ ሳያስብ እንደ ቀልድ ፖስት አደረገው። በዚህ መልክ በአጋጣሚ ቫይራል የሆነው ቪዲዮ ታዋቂ ከሆነ በኋላም የተለያዩ ኮንተንት ክሬተሮች ወደ ቤቱ እየሄዱ ለቪዲዮ ማሳደጊያ ቪዲዮ እየቀረጹ ሲለቁት ነበረ። በቅርቡ ግን አንድ ታዋቂ የጋና ቲክቶከር ይህን ልጅ በተመለከተ በሰራው ቪዲዮ የጤና ችግር እንዳጋጠመውና በድህነት ውስጥ እንደሚኖር ገልጾ እንዲታገዝ ጥሪ ያቀረበ። ይህን ጥሪም ተከትሎ በሳምንት ጊዜ ውስጥ በጋናና ናይጄሪያ እንዲሁም በሌሎች ሀገራት ከሚኖሩ ቲክቶከሮች 50 ሚሊዮን ናይራ የተሰበሰበለት ሲሆን እስካሁን በቀጠለው የገቢ ማሰባሰቢያ ይህ ታዋቂ ልጅ ለመደገፍ ብዙ ሰዎች ቃል ገብተዋል።